ሰላም ሰላም፣ እንዴት ቆያችሁ የቲክቶክ ቤተሰቦቼ? እግዚአብሔር ይመስገን እኔ ደህና ነኝ። ያው ባለፈው እንደምታስታውሱት አንድ ቪዲዮ ሰርቼ ነበረ። እሱም በጂንካ አካባቢ በተፈጠረው የማልበርግ ቫይረስ ምክንያት ያው ወገኖቻቸውን፣ እናት አባቶቻቸውን፣ አሳዳጊዎቻቸውን፣ ጧሪ ቀባሪዎችን ያጡ ቤተሰቦቻችንን ለማገዝ የባንክ አካውንት ቁጥር አስቀምጠን ነበረና የተቻላችሁን እንድታግዙን ጠይቀን ነበረ። ያው በዛም ምክንያት በጣም ልታግዙን ፍቃደኛ የሆናችሁ እኔንም ፐርሰናሊ እየጠየቃችሁኝ ያላችሁ ሰዎች አላችሁ። በዛ ላይ የሚያስገባችሁትንም በአካውንቱ ገቢ ያደረጋችሁትንም ከልብ ማመስገን እፈልጋለሁ። አሁንም ቢሆን ለእነዚህ ወገኖቻችን ዘላቂ የሆነ እገዛ ነው የሚያስፈልጋቸው፣ ማቋቋም ያስፈልጋል ማለት ነው። ልጆቹ ህጻናት ናቸው፣ ራሳቸውን ያልቻሉ ልጆች ናቸው። ብዙ ነገር ከኛ ብዙ እርዳታ ይፈልጋሉ ማለት ነው። ስለዚህ እነዚህ ልጆች ለማገዝ አዋቂ እናትና አባቶቻችንንም ለማገዝ ጭምር እያደረጋችሁ ያላችሁት አስተዋጽኦ በጣም የሚበረታታ ነው፣ ደስ የሚል ነው እና እግዚአብሔር ክብረት ይስጥልን። በጣም እናመሰግናለን። ቀጣይም ይሄ እገዛችሁ እንዳይለየን አደራም ለማለት ጭምር ነው። ያው በባለፈው ባስቀመጥነው አካውንት አሁንም እገዛችሁን እንድትቀጥሉ እንፈልጋለን። ከዛ ውጪ በአይነትም መርዳት የምትፈልጉ በሀገር ውስጥ ያላችሁ ከሀገር ውጪ የሆናችሁ ሁሉ የጂንካ ወዳጆች ወገኖቻችን፣ አጋዦቻችን፣ የሁል ጊዜ ተባባሪዎቻችን ከልብ እናመሰግናለን እና ይሄንን አደራ በድጋሚ ለማለት ነው። ሰናይ ጊዜ። አመሰግናለሁ።